ያው እንግዲህ ሰዓቱ የኔ ሆኗል ማለት ነው ለሁሉም ጊዜ ያለው ማለት ይሄ ብቻ ነው ሌላ ነገር የለውም ገብረ ክርስቶስ ደስታ አንድ ጊዜ ግጥም ሊያነብ ይወጣና እንዳጋጣሚ የግጥሙ ርዕስ ማነህ የተኛኸው የሚል ነው ገብረ ክርስቶስ እንደምታውቁት በጣም ኃያል ድምጽ ነው ያለው እንጂ እንደዚህ እንደኛ ለስለስ ብሎ ምናምን እንትን አይልምና ግጥሙን ለመጀመር አርስቱን ማነህ የተኛኸው አለ ለካ መንግስቱ ለማ ተኝተዋል ዛጋ ብንን ብለው እንደዚህ ወደ ላይ ሲሉ ይቅርታ በቁማችሁ የተኛችሁትን አይመለከትም አለ ይሄው ነው አንድ ጊዜ ይሄ አይ ቲንክ በ1966 ይመስለኛል የተወለደም ያልተወለደም ሊኖር ይችላል በመሃላችሁ ስትራግል የሚል መጽሔት ነበረን ድሮ ታገል ነው በአማርኛ እና እዚያ ላይ የተጻፈ ነገር ትዝ ያለኝ ማለት ነው አንድ ሰው ይታሰርና ይገረፋል ምን አጥፍቼ ነው የምትገርፉኝ እያለ ደጋግሞ ይጠይቃል አይ ይሄ መንግስት የበሰበሰ መንግስት ነው ብለሃል it's a rotten government ብለሃል ብለው ገራፊው ይነግረዋል እንደገና ይገርፈዋል እኔኮ ይህ መንግስት አልኩ እንጂ የትኛው መንግስት ብዬ አልጠቀስኩም ይለዋል ተገራፊው ማለት ነው ሲለው እኔም አንተም እናውቀዋለን ይሄ ብቻ ነው ሌላ መንግስት የለም እንግዲህ ዛሬ ሁለት አጫጭር ግጥሞች አነብላችኋለሁ ደረጃ የሌለው መሰላል ይላል ሁላችንንም ይመለከታል አትጠራጠሩ ደረጃ የሌለው መሰላል ይሄ ያገሬ ሰው እኮ መሰላል አወጣጥ ያቃል አንዱን እርከን ረግጦ ሲያልፍ ነቅሎ ጉያው ይከተዋል ደሞ ቀጣዩን ይረግጣል ነቅሎ ጉያው ይከተዋል እንዲህ እንዲያያለ ዘልቆ ከዝና በላይ ይወጣል ከጥቅምም በላይ ይሰፍራል እንደኮራ እንደተዝናና ቃል ሳይናዘዝ ይሞታል በቀብሩም ሥርዓት ላይ ደግ ለሰው አሳቢ ለተቸገረ ደራሽ የሚል የህይወት ታሪክ ወግ ይፋ ይነበብለታል ከቀን በኋላም ገኖ ሐውልቱ ገዝፎ ይታያል ያም የደረጃ እርከን እንጨት መቃብር አጥሩ ይሆናል እንግዲህ ተከታይ ትውልድ ባንጋፋው አበሻ መንገድ ደረጃ በሌለው መሰላል ጥበብ ፍለጋ ተሰደድ ይላል ሁለተኛው ግጥም የሳት አደጋ ሰራተኛ ይላል የሳት አደጋው ሰራተኛ ሱስ እምነቱ ሱስ ማተቡ አይተኛም ሲጠማ ቀልቡ የሳት አደጋው ሰራተኛ እሳት ሊያጠፋ ተሰማርቶ ሲጋራ እንደ ጉድ ጠማው ከሚቃጠለው ቤት ላይ ጠጋ ብሎ ለኮሰ አንድ ሁለት እንደሳበ ድንገት አለቃው ደረሰ ከኋላው ሲንደረደር መጥቶ አለቃው ዘራፍ እንደሚል ተቆጥቶ
ወጋው አለው።